ሰላም ወገኖቼ እንዴት ናችሁ? እኔ በጣም ደህና ነኝ። ሁላችሁም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። ያለፈው ቪዲዮ ላይ ስለ ዊዱ አፍሪካ ፕሮጀክት አውርቻችሁ ነበረ። እንዴት አድርገን ሀገራችንን ውስጥ ያሉ ወገኖቻችንን ቤተሰቦቻችንን በመንልካቸው ጥቂት 100 ዩሮዎች ህይወታቸውን ለዘላለም የሚቀይር የሥራ ዕድል ልንፈጥርላቸው እንደምንችል አውግቻችሁ ነበረ። ዛሬ ደግሞ እንዴት አድርገን ለዚህ ፕሮጀክት ማመልከት እንደምንችል በትክክል ተራ በተራ ከአንድ ጀምሮ እያሳየኋችሁ አስረዳችኋለሁ። ተስፋ አደርጋለሁ ብዙዎቻችሁ ይሄንን ዕድል እንደምትጠቀሙበት እና የወገኖቻችሁን ህይወት በዘላቂነት መቀየር የምትችሉ እንደምትሆኑ ተስፋ አደርጋለሁ። ወደ ፕሮሰሱ እንሄድና ላስረዳችሁ። ወደ ዌብሳይቱ እንግዲህ የምንገባው ጉግል ላይ ሰርች ባር ላይ እንደዚህ www.widu.africa ብለን እንሰጠዋለን። የመጀመሪያው የምትመለከቱት ነው። እሱን መርጠን ስንገባ እንግዲህ ይህንን የሚመስል ፔጅ ነው የምናገኘው። ሊንኩን ኦልሬዲ ቪዲዮዎች ስር ስለማስቀምጥላችሁ ሰርች ማድረግ ማያስፈልጋችሁም። ሊንኩን ተጭናችሁ ቀጥታ ወደዚህ ዌብሳይት መግባት ትችላላችሁ። ይህንን ይመስላል ዌብሳይቱ። ፊት ለፊት ላይ በጣም በርካታ ሰክሰስፉል ስቶሪስ አሉ። ብዙ ድጋፍ ተደርጎላቸው በዚህ ፕሮጀክት የተጠቀሙ ግለሰቦችን ታሪክ እዚህ ላይ በደንብ ማየት እንችላለን። ብዙ አማራጮች አሉ። ሁሉ ነገር ፊት ለፊት ነው የተቀመጠው። እንደምታዩ ክሊክ እያደረጋችሁ ገብታችሁ ማንበብና መርዳት ትችላላችሁ። ሀገሮቹ ዝርዝር አለ፣ ሰክሰስፉል ስቶሪስ አለ፣ ስለ ዊዶ አለ፣ ፍሪኩዌንትሊ አስክድ ኩዌስችንስ ወይም ደግሞ በተደጋጋሚ የተጠየቁ ጥያቄዎችና መልሶቻቸው አለ። ሁሉ ነገር ኦልሞስት ሁሉ ነገር ፊት ለፊት ላይ ነው የምታገኙት። እንደምታዩት ይሄ ዌብሳይት 3 አይነት ቋንቋዎችን ነው በ3 አይነት ቋንቋዎች ነው የተዘጋጀው። እንግሊዘኛ፣ ፈረንሳይኛ እና ጀርመንኛ ማለት ነው። ሽቫይዝ፣ ኦስትሪያ እና ዶችላንድ የምትኖሩ ሰዎች ያው ዶች መጠቀም ትችላላችሁ። አይ ቲንክ ስካንዲኔቪያን፣ ስዊድን እና ኖርዌይ ያላችሁ ሰዎች እንግሊሽ ነው መጠቀም የምትችሉት። ፈረንሳይ እና ሽቫይዝ ፍሬንች የምትናገሩ ደግሞ እንደዚሁ ፈረንሳይኛ አማራጭ ስላላችሁ አይ ቲንክ በቂ ይመስለኛል። በ3 ቋንቋዎች አፕላይ ማድረግ መቻሉ ማመልከት መቻሉ። እንደምታዩት ይሄ ለምሳሌ ሁለተኛው ግለሰብ ኢትዮጵያ ውስጥ ያለው ወንድማችን ኢትዮጵያዊ ወንድማችን ነው። የዳቦ መጋገር ንግድ ላይ ወይም ስራ ላይ ተሳትፎ ስኬታማ የሆነ ነው። የሱን ታሪክ ገብታችሁ ማየት ትችላላችሁ። እንደነገርኳችሁ ከኢትዮጵያ ተጠቃሚ የሆኑት ግለሰቦች ቁጥር በጣም ዝቅተኛ ነው። ስለዚህ ይህንን እድል መጠቀም መቻል አለብን ብዬ አስባለሁ። አሁን እንግዲህ ወደ ማመልከቱ የመግባት እንችላለን። በዚህ በግራ በኩል እንደምትመለከቱት አፕላይ ናው የሚል አለ። በጀርመንኛ በቨርበን ማለት ነው። ወደ ጀርመንኛም ቀይሬ ላሳያችሁ ሞክራለሁ። ያው የትኛውን ቋንቋ ልትጠቀሙ እንደምትችሉ መገመት ስለማልችል ሁሉ ከተለያየ አቅጣጫ ስለሆናችሁ ኦዲየንሶቼ ለሁላችሁም በተቻለ አቅም እንዲገባ በሚል ማለት ነው። ሰው አፕላይ ናው የሚለውን ተጭኜ ስገባ እንግዲህ የሚመጣው ይህንን ይመስላል። ዌብሳይቱ ላይ የሚመጣልኝ ማለት ነው። ስለዚህ እዚህ ጋር እንግዲህ 2 አይነት አማራጭ ነው ያለው። እንደምትመለከቱት ከላይ ያሉት አውሮፓ ያሉ 7 ሀገራቶች ናቸው ባንዲራዎቻቸውን እንደምታዩት። ከታች ያሉት ደግሞ የአፍሪካ 6 ሀገራቶች ናቸው። ከላይ ያለው ለጋሹ ግለሰብ፣ ከታች ያለው ደግሞ የአንትረፕረነሩ ወይም ደግሞ ስራ ፈጣሪው ማለት ነው ከታች ያለው። ስለዚህ እኛ አውሮፓ የምንኖር ከሆነ ገንዘብ የምንደጉመው እኛ ከሆነ አፕላይ የሚለው የላይኛውን ነው የምንመርጠው ማለት ነው። ኢትዮጵያ ያለ ደግሞ ግለሰብ ደግሞ ከሆነ የታችኛውን ይመርጣል። ስለዚህ እኔ አሁን ልክ እንደ ዲያስፖራ ሆኜ ነው ዲያስፖራ ስለሆንኩኝ የአውሮፓውን ፓርት መርጬ ነው ማሳያችሁ። ሰው ውስጥ ስንገባ እንግዲህ ይሄ ዳታ ፕሮቴክሽን ፖሊሲውን አግሪ ማድረግ አለብኝ። ተርሚን ኮንዲሽኖች አሉት የዌብሳይቱ ደግሞ እሱንም አክሴፕት ማድረግ አለብኝ። ሁለቱን መርጣለሁ ማለት ነው። ጊዜ ወስዳችሁ ገብታችሁ አንብባችሁ ማይስማማችሁ ከሆነ መተውም ትችላላችሁ። እኔ ያላልኳችሁ ብቻ ሁሉንም ተስማምታችሁ መግባት የለባችሁ። ምክንያቱም ይሄም ከህግ ጋር የሚገናኝ ስለሆነ ይሄ ማንኛውም ዌብሳይት ላይ ያለ የምንስማማውበት አግሪመንት ነው። ግን ገብታችሁ ቼክ ማድረጋችሁ የራሳችሁ ኃላፊነት ይሆናል ማለት ነው። ሁለቱን ከመረጥኩ በኋላ እንግዲህ ከታች ኢንተርቪው ኢሜይል የሚል አለ። ሰው ከታች አክቲቭ ኢሜይል ማስገባት ይኖርብናል። ኢሜይል አድሬሳችንን ያው ኢሜይል ስናስገባ የምንጠቀመውን ኢሜይል አክቲቭ የሆነ ኢሜይል አሁን ላይ ገብተን ቼክ የምናደርገው ኢሜይል መሆን አለበት። ያው አንዳንድ ጊዜ ብዙ ኢሜይል ሊኖረንና ፓስወርዱን የረሳነው ኢሜይል መሆን የለበትም። ምክንያቱም በዛ ስለሆነ ኮኔክሽናችን በኢሜይላችን በኩል ስለሚሆን አክቲቭ የሆነ ኢሜይል መጠቀም ይኖርብናል። ያው የኔን ኢሜይል ሸፍኘዋለሁ። ፕራይቬት ነገሮችን ሸፍኜ ነው ማሳያችሁ። ለእናንተ ስኬለተኑን ለማሳየት ያክል ነው፣ ምን እንደሚመስል ስቴፑን ለማሳየት ያክል ነው። ከዛ በኋላ ከታች ያለውን
ክሬት ኒው አካውንት የሚለውን እመርጣለሁ ማለት ነው። ዌልካም ሜሴጅ ዊዝ ፈርዘር ኢንስትራክሽን ሃዝ ቢን ሴንት ቱ ዩር ኢሜል አድሬስ ይላል። ከዛ ኢሜል አድሬስ ውስጥ ገብቼ እንግዲህ የተላከልኝን ቼክ አደርጋለሁ። ኢሜል ውስጥ ገባ እንግዲህ ይኸው ያገኘሁት ይህንን ይመስላል። እዚህ ጋር ሊንክ አለ፣ የላኩልኝ ሊንክ አለ። በኢሊንኩ ገብተሽ ሬጅስተር ማድረግ ትችላለሽ ይላል። ስለዚህ ሊንኩን ተጭኜ ወደ ሬጅስትሬሽን ፕሮሰሱ ሄዳለሁ ማለት ነው። እዚህ ጋር አክሴፕት ማድረግ አለብኝ ፕራይቬሲ ፖሊሲውን። ከዛ አንሜልዱን አደርጋለሁ ሬጅስተር የሚለውን ማለት ነው። ከዛ እንግዲህ ሬጅስተር ማድረጋችንን እንጀምራለን። እዚህ ጋር ኢሜል አድሬሳችንን እንሰጠዋለን እና ፓስወርድ፣ አዲስ ፓስወርድ ያስፈልገናል ለዚህ ዌብሳይት መግቢያ የሚሆነን ፓስወርድ፣ ጠንካራ ፓስወርድ እንሰጠዋለን 2 ጊዜ። እንደዚሁ በሽቴቲኩን እናደርጋለን ፓስወርዳችንን። ከዛ ከታች ደግሞ ቋንቋ እንመርጣለን። በምን ቋንቋ መጠቀም እንደምንፈልግ እዚህ ዌብሳይት ላይ እንግሊሽ፣ ዶች እና ፍሬንች አለ። ሰው የሚመቻችሁን ቋንቋ መምረጥ ትችላላችሁ። እንግሊዝኛ፣ ፈረንሳይኛ ወይም ጀርመንኛ ቅድም እንዳልኳችሁ። ዝቅ ስትሉ ደግሞ የስልክ ቁጥር ቦታ አለ። ስልክ ቁጥራችን እናስገባለን። ያለንበትን የሀገሩን ኮድ አስገብተን ለምሳሌ ጀርመን ከሆነ +49 ብለን ነው የምንጀምረው። የመደመር ምልክት አድርገን 49 ብለን ለምሳሌ ስልካችን 017 ብሎ የሚጀምር ከሆነ 17 ብለን እንቀጥላለን። +49 17 ያው ኢንተርናሽናልን ቁጥር ማለት ነው የምናስገባው። እሱን እናስገባለታለን። ከታች ኤስኤምኤስ ኢንፋንገን ወይም ደግሞ ኤስኤምኤስ ለመቀበል አግሪ ማድረጋችንን እንስማማለታለን። ምክንያቱም አንዳንድ መረጃዎች ካሉ በኤስኤምኤስ ኮንታክት ሊያደርጉን ይችላሉ። እኛ መናገር የሚፈልጉት ነገር ካለ የጽሁፍ መልእክቶች ይመጡልናል። ስለዚህ ኤስኤምኤስ ለመጠቀም ተስማምተናል የሚለውን መምረጥ ይኖርብናል። ከዛ በኋላ እንግዲህ እዚህ ጋር ዲያስፖራ ኬት ያመጣ ነው ኬት ነው እየሰማ ነው ኢንፎርሜሽኑ መረጃው እንዴት ነው የደረሰን የሚለውን ይጠይቀናል። ያው እናንተ ብዙዎቻችሁ ከሶሻል ሚዲያ ነው የሰማችሁት። ከኔ የምትሰሙ ከሆነ ያው ሶሻል ሚዲያ የሚለውን ትመርጣላችሁ። ያው ምንም እኮ ወይም አዘር መምረጥ ትችላላችሁ። ይዳዝማተር ከሶሻል ሚዲያ ወይም ከአዘር ብላችሁ ልታስገቡ ትችላላችሁ። ወይም ደግሞ ያው እንዳገኛችሁበት መረጃው እንዳገኛችሁት በፐርሰንም ፍላየር ደርሷችሁም ሊሆን ይችላል። ሶ ፍላየር ደርሶንም ነው ብላችሁ ልታስገቡ ትችላላችሁ። መጠይቆች አሉ። ከዛ ከታች እንግዲህ ሀገሪቱን ይጠይቀናል፣ ያለንበትን ሀገር ማለት ነው፣ የምንኖርበትን ሀገር። እኔ አሁን ጀርመን ስለሆነ ያለሁት የሁሉም ሀገራቱ የተዘዝረዋል፣ 7ቱም ሀገራቶች። ሀገሩን እንሞላለን። ዶችላንድ ብዬ መርጣለሁ እኔ ጀርመን ስለሆነ ያለሁት። ከዛ ከታች ደግሞ የምንረዳው ሰው የሚኖርበትን ሀገር እንዳልኳችሁ 6 የተለያዩ የአፍሪካ ሀገራቶች ስለሆነ የተካተቱት እዚህ ፕሮጀክት ላይ ኢትዮጵያ የሚለውን መምረጥ አለብን። የመጀመሪያው ላይ ያለው ኢትዮጵያ፣ እሱን እንመርጣለን። ከዛ ዝቅ ብሎ እንግዲህ እኔ ለመሆኔ ማረጋገጫ ሰጣለሁ፣ ትክክለኛ ዳታዬን ለመስጠቴ ማለት ነው እንዳልዋሻው። ከታይታችኛው ደግሞ ውዱ ዳተን ሾትስ ክሊየሩን የሚለው ደግሞ ይሄ የዳታ ፕሮቴክሽን እንትን ነው። እሱን ማጽደቅ አለብኝ። የመጨረሻው ደግሞ የአግሪመንቱ ነው። እዚህ የገባ ነው አግሪመንት ማለት ነው። የህጉ አለ የዊዱ ህግ፣ እሱን ማጽደቃችን መስማማታችንን እንገልጻለን። ያው አንብባችሁ እንዳልኳችሁ አንብባችሁ አጽድቁ። ከዛ በኋላ እንግዲህ ሴኩሪቲ ኩዌሽን አለ ከታች። ብዙ አይነት አማራጭ ይሰጠናል። የምናስታውሰውን ፓስወርድ ቢጠፋብን ብንረሳ እንደው የሚጠይቀን ጥያቄ ማለት ነው። ሴኩሪቲ ኩዌሽን የምናስታውሰውን ጥያቄ እንመርጣለን። ከዚህ ውስጥ ለምሳሌ ትምህርት ቤት ሊሆን ይችላል። የሆነ ጥያቄዎች የእናትሽ ስም የእናትሽ ስም ሊሆን ይችላል። ብዙ ጥያቄዎች አሉ እዚህ ውስጥ። ብቻ ከዚህ ውስጥ ለኛ የሚቀለንን መርጣለን። ለምሳሌ አሁን እኔ ምን ይባላል ትምህርት ቤትሽ፣ የመጀመሪያ ትምህርት ቤትሽ ይላል። ከዛ እዚህ ጋር ለምሳሌ የመጀመሪያ ትምህርት ቤት እሞላለሁ ማለት ነው። የግድ ይሄን ላይሆን ይችላል የሚመርጠው፣ ግን ለእናንተ ለማሳየት ያክል ለምሳሌ የመጀመሪያ ትምህርት ቤት እንጦጦ አምባ ነው፣ እንጦጦ አምባ ብዬ እሞላለታለሁ ማለት ነው። ከዛ ዝቅልና ይሄንን የሚያስታውሰኝ አንድ ቃል አስገባለሁኝ። ምን ብዬ እንደተጠየቅኩና ምን እንደመለስኩ የሚያስታውሰኝ ስኩል ብዬ እሞላለሁ። ጥያቄው ስኩል ነበር ማለት ነው ብዬ ወዲያው መመለስ እንድችልና እንዳስታውስ ፓስወርዴን ይረዳኛል ማለት ነው። ከዛ በኋላ ሴቭ አድርገዋለሁ። ታች ሽፓያን የሚለውን እጫንና እወጣለሁ ከዚህ ማለት ነው። አሁን እንግዲህ ዌብሳይቱ ላይ ተመዝግቤ ያለው። ከዛ በኋላ ኢንትሮዳክሽን ፓርት አለ ፊት ለፊት ላይ ይሄን ይመጣልኝ። ይሄ ጠቅላላ ፕሮሰሱ ምን እንደሚመስል ስቴፕ ባይ ስቴፕ የሚያስረዳ ፓርት ነው። ኔክስት እያልኩኝ የተወሰኑትን ላስረዳችሁ ሞክራለሁ ምን ምን እንደሆኑ። የመጀመሪያ ፕሮፋይላችን ራሳችንን፣ ዳታችንን፣ ማንነታችንን የሚገልጸውን
ፎርም እንሞላለን። ከዛ ስለ ቢዝነሱ አይዲያ የምንሞላበት ፎርም አለ፣ የተቀመጠ ፎርም። ያን ያህል የተጋነነ ነገር አለ፣ የተወሰነ መጠይቆችን መሙላት ነው። ስለ ስልጠና ስለ ቢዝነሱ ደግሞ ኮቺንግ አለው። እሱም በተግባር በኋላ አሳያችኋለሁ። አራተኛው ስቴፕ ነው። አምስተኛው ደግሞ አይደንቲፊኬሽን ማንነትን የማረጋገጥ ስራ ይሰራል። የሚረዳው ሰው ማንነቱ እኛንም እንደዚሁ ዲያስፖራ መሆናችን ነዋሪ መሆናችን ይረጋገጣል። ከዛ እሱ ካለፈ በኋላ እንግዲህ ገንዘብ ትራንስፈር እንድናደርግ ይጠበቃል ማለት ነው። ገንዘቡን ትራንስፈር ካደረግን በኋላ ገንዘቡን ትራንስፈር ለማድረጋችን ሰነዶች አሉ አይደለ? እሱን እንደዚሁ ማቅረብ ይኖርብናል ማለት ነው። እሱ ከታየ በኋላ ሰከንድ ቢዝነስ ኮቺንግ አለ። በቢዝነሱ ላይ የሚደረግ ስልጠና እዛ ላለው ግለሰብ የሚሰጥ ይሆናል ማለት ነው ለስራ ፈጣሪው። ከዛ በኋላ ዲሲሽን ሜክ ያደርጋሉ ማለት ነው፣ ይወስናሉ። ገንዘቡ ይለቀቃል አይለቀቃም የሚለውን ማለት ነው። ውሳኔው ከተወሰነ በኋላ ገንዘቡን ትራንስፈር ይደረጋል ለስራ ፈጣሪው፣ ገንዘቡን እንዲያገኝ ይደረጋል ማለት ነው። ከዛ በኋላ ገንዘቡን መላኩን ሰነድ የማሰባሰብ ስራ ይሰራል። ሰነድ ካሰባሰቡ በኋላ እንግዲህ ግለሰቡ ወይም ስራ ፈጣሪው ስራውን መስራቱን ይቀጥላል። ስራውን ከሰራ በኋላ እንግዲህ የተወሰነ ከሄደ በኋላ ደግሞ ፋይናል ኮቺንግ አለ። ተጨማሪ የስልጠናና ድጋፍ የሚያስፈልገው ከሆነ በቅርበት የመከታተል ስራ ይሰራል ማለት ነው። ይሄ ጥሩ እንደሄደ ካረጋገጡ በኋላ አበቃ ማለት ነው የኛ ኃላፊነት። ይህንን ይመስላል ፕሮሰሱ ባጭሩ። ቴዎሬቲካሊ ወይም በሀሳብ ደረጃ ይህንን የሚመስለው፣ በተግባር ደግሞ እንቀጥላለን ማለት ነው ማየታችንን። ከዛ በኋላ እንግዲህ ዝቅ ስንል ኦሪጂናል ዊዶ ግራንት የሚል ሌላ አማራጭ አለ። እሱን ነው እንግዲህ ክሊክ አድርጌ ማመልከቱን የምጀምረው እዚህ ጋር ነው ማለት ነው። ይህንን ይመስላል እንግዲህ ክሊክ ስናደርግ የሚመጣው በግራ በኩል ያለው የዶነሩ ወይም ዲያስፖራው አካውንት ሲሆን የወፎቹ ምልክት፣ በቀኝ በኩል ያለው ደግሞ የአንተርፕረነሩ ወይም ደግሞ የስራ ፈጣሪው ነው፣ ኢንተርኔመሩ ማለት ነው። ከታች እንግዲህ ኢንተርኔመር አይን ላደን ይላል። አንተርፕረነሩን ኢንቫይት እናደርገዋለን፣ በኢሜል ነው። ኢንተርኔመር አይን ላደን ወይም ኢንቫይት አንተርፕረነር የስራ ፈጣሪውን ጋብዝ የሚለውን ቁልፍ ተጭነን ስንገባ እንግዲህ ይህንን ይመስላል። አዲስ ቢዝነስ ነው ወይስ ኤግዚስቲንግ ቢዝነስ ነው፣ ኦልሬዲ የተጀመረ ቢዝነስ ነው የሚለውን ከላይ ቁልፍ አለ፣ እሱን ተጭነን እንመርጣለን። ኢሜይል እናስገባና እንግዲህ ሴንድ ብለን እንጋብዛለን። ዲያስፖራ ሆነን ይህንን ፎርም ልንሞላ ስንል ቀድመን ማሳወቅ ይገባናል። ምክንያቱም ኢሜይል ኢንቪቴሽን የሚላክላቸው ለ48 ሰዓታት ብቻ የሚቆይ ኢንቪቴሽን ነው እና በዛ ውስጥ ሎጊን ካላደረጉ እንደ አዲስ ነው መላክ ያለብን። ስለዚህ ቀድመን ኢንፎርም ብናደርጋቸው ጥሩ ነው። አለበለዚያ ደግሞ ወዲያውኑ ሬጂስተር እንዳደረግን ደውለን ማሳወቅና እነሱ ወዲያው በዚህ በ48 ሰዓት ውስጥ ሬጂስተር እንዲያደርጉ ማስጠንቀቅ ይኖርብናል ማለት ነው። ከዚህ በኋላ ያለው ፕሮሰስ ሁለቱም ዲያስፖራውና ስራ ፈጣሪው እኩል ጎን ለጎን የሚያስኬዱት ፕሮሰስ ነውና እሱን ደግሞ በተወሰነ መልኩ ከዛ ጎን በኩልም ያለውን ላሳያችሁ ሞክራለሁ። ይሄንን ይመስላል እንግዲህ ፕሮፋይላችን። ኤዲት የሚለውን ተጭነን እንገባለን። ፕሮፋይላችንን ኤዲት ለማድረግ ማለት ነው። እኔ በንጋታው ነው እንግዲህ ይሄ ፕሮፋይልን ኤዲት እያደረግኩ ያለሁት። የመጀመሪያው ሬጅስትሬሽን ካደረግኩ በማግስቱ አክቲቭ ሆኗል። አሁን ሰው እህቴም ሬጅስተር አድርጋለች። ከዛ የተወሰነውን ከላይ አባውት ሚ የሚለው ላይ ስለ ራሴ ሞላለሁኝ፣ ማን እንደሆንኩኝ፣ ምን እንደምሰራ፣ የት እንደምሰራ እና ለምን ይሄንን ዊዶ ግራንት መጠቀም እንደምፈልግ ባጭሩ በመቶ ቃላት አስረዳለሁ ማለት ነው። ከዛ የመጀመሪያ ስሜን፣ ሰርኔሜን፣ ፋሚሊ ናመ ማለት ነው። በርዝዴይ ይጠይቀኛል። ፕሮፋይል ፒክቸር ወይም ፕሮፋይል ፎቶአችን ይጠይቃል። ማንነታችን የግድ መረጋገጥ ስላለበት ማን እንደሆነም ማወቅ ስላለባቸው በኋላ ሰነድ ለማረጋገጥ ስለሚጠቀሙበት እንደዚሁ አድራሻችንን እናስገባለን። ናሽናሊቲያችንን ለምሳሌ እኔ ጀርመን ብኖርም ኢትዮጵያዊት ነኝ። ስለዚህ ኢትዮጵያዊት የሚለውን አስገባለሁ። የምኖርበት ሀገር እዚህ ጀርመን ሀገር ህጋዊ መኖሪያ ፈቃድ እንዳለኝና እንደሌለኝ ይጠይቀኛል። አዎ ብዬ እሱን መርጣለሁ። ስላለኝ ከሌለኝ እንግዲህ የለኝም ነው። ይህንን ፕሮጀክት መሳተፍ አልችልም፣ መጠቀም አልችልም። ምክንያቱም የግድ ሬዚደንት ፐርሚት ያስፈልገዋል። አንድ ሰው አትሊስት ወይ ዜጋ መሆን አለበት። ከታች ደግሞ እንግዲህ ዩዜጅ ኦፍ ፈንዱን እዚህ ላይ ሪቪው ያደርጋሉ እና እሱን እንዲያደርጉ መፍቀድ አለብን። አለበለዚያ እሱም አይሆንም፣ የግድ መመዘን አለባቸው። እሱም ፍቃድ እንሰጣለን፣ የስ እንለዋለን የመጨረሻውንም ማለት ነው። ከዛ ሴቭ ቱ ሴቭ የሚል ታች መጨረሻ ላይ ያለውን መርጠን ሴቭ እናደርገዋለን ማለት ነው ፕሮፋይላችን ላይ። አሁን እንግዲህ ፕሮፋይላችንን ኤዲት አድርገን ጨርሰን ወደ ዊዶ ፕሮጀክት ፋይናንሲንግ ገብተናል። ገንዘብ ወደ መርዳቱ ዋናው ፕሮሰስ ልንገባ ነው። ስለዚህ እዚህ ጋር እሱን የስክሪፕቶ ምልክቱን ተጭነን ስንገባ
ኦን ኢንቨስትመንት ይላል። እዚህ ጋር ተመሳሳይ የገንዘብ መጠን ለመርዳት ዝግጁ መሆናችንን መስማማት አለብን። የምንረዳው ሰው ያዘጋጀውን ያክል ገንዘብ እኛም ለመላክ መስማማታችንን እንገልጻለን። ቁልፉን ስንጫን እንግዲህ ይሄንን ይመስላል የምናገኘው ሳጥን። እዚህ ጋር የምንረዳው የገንዘብ መጠን የምናስገባበት ቦታ ነው። በዩሮ ነው እንዳልኳችሁ አውሮፓ ስለምንኖር እኛ። ስለዚህ እኛ ለምሳሌ ሚኒመሙ 250 ዩሮ ነው መርዳት የሚቻለው። ማክሲመሙ 1250 ነው ዩሮ ማለት ነው። ያ ማለት ለምሳሌ 500 ዩሮ ብረዳኔ እህቴ 500 ዩሮ በኢትዮጵያ ብር ማዘጋጀት አለባት። ከዛ ሁለቱ አንድ ላይ ሆነና 1000 ዩሮ ሆነ ማለት ነው። ይሁዱ ደግሞ ራሱ ፕሮጀክቱ ደግሞ 1000 ዩሮ ይጨምርላታል ማለት ነው። 50% ነው የሚባለው አይደለ? ጠቅላላው ከጠቅላላው ገንዘብ ውስጥ 50%ን የዊዱ ይሸፍናል። 25% እኔ 25% ከራሷ ማለት ነው። እንደዛ ነው የሚሰራው። ስለዚህ የምትለግሱትን መጠን ገንዘብ መጠን በዚህ አስልታችሁ መለገስ ትችላላችሁ ማለት ነው። ቦርድ ለምሳሌ ይህንን ይመስላል ዳሽቦርዴ። እዚህ ጋር ማየት ትችላለሁ ሁሉ ነገር ፕሮጀክቴ ምን እንደሚመስል እዚህ ውስጥ ነው ወርታች ዝቅ ስል ማየው። ይሄ ደግሞ አክቲቪቲ ነው። ምን የት እንደደረስኩኝ ምን እንደጎደለኝ ምን እንዳሟላው ስቴፕ ባይ ስቴፕ እዚህ ጋር ይዘረዝርልኛል። ቼክ እንግሊዝ እንበለው በቃ። እዚህ ጋር ደግሞ ፋይናንስ ነው፣ ገንዘብን በተመለከተ ኤክስቼንጅ ሬቱ ምን እንደሚመስል፣ እኔ ምን ያህል መክፈል እንዳለብኝ፣ ኢንተርፕረነሩ ወይም ስራ ፈጣሪው ምን ያህል ማዘጋጀት እንዳለበት፣ ቢዝነሱ ምን እንደሚመስል፣ በአጠቃላይ ገንዘብ ነክ ነገሮች እዚህ ጋር ማየት እንችላለን። ከዛ ተመሰለ ወደ ፕሮጀክታችን ስንሄድ ይህንን ይመስላል። ይሄ የእህቴ ቢዝነስ ነው። ያው ብለር አድርጌዋለሁ ቢዝነስ አይዲያዋ ስለሆነ የእሷ ቢዝነስ ነው። ለምሳሌ አሁን እዚህ ጋር አንደኛ ስቴፕ ላይ ነን ያለ ነው። ገና ገንዘብ ፈንድ ስላልተደረገ አሁን ገንዘብ ፈንድ መደረግና አፕሩ መደረግ አለበት። ገንዘቧ ማግኘት አለባት። ከዛ ደግሞ ስልጠናዎች ያስፈልጓታል። እነዚህ ወደ በኋላ ራሳቸው ይበራሉ ማለት ነው። ስቴፖቹ ስታልፍ ይሄ የኔ ነው፣ የኔ ፕሮፋይል ነው። እንደምታዩት ሁሉ ነገር ጨርሻለሁ። የሚሞሉትን ነገሮች አሁን ገንዘቡን ወደ እህቴ መላክ ነው የሚቀረኝ። እዚህ ጋር አንተርፕረነሩ ሞልቶ የሚሞላቸው ፎርሞች ናቸው። ፕሮፋይል ልክ እኛ እንደሞላ ነው አይነት ማንነቱን የሚገልጽ ፕሮፋይል ይሞላል። እዚህ ጋር ደግሞ የቢዝነሱን አይነት የሚገልጽ ፎርም ይኖራል ማለት ነው። ገብቼ ላሳያችሁ የተወሰነ ነገር ከበር አድርጌ ፕራይቬት ነገሮችን። የስራው አይነት ለምሳሌ ምስል ያለው የሚያስፈልገው ነገር ከሆነ ለምሳሌ ዶሮ እርባታ ከሆነ የተጀመረ ቢዝነስ ቢሆን ዶሮዎችን የሚረቡበትን ሁኔታ ፎቶ አንስቶ ማቅረብ ማለት ነው። የተወሰነ የተጀመረ ቢዝነስ ሲሆን የተሻለ ድጋፍ የማግኘት እድል አለው። አዲስ ቢዝነስ ከመጀመር ይልቅ የሴክተሩ ምን አይነት ነው? ምን አይነት ሴክተር ነው? ማኑፋክቸሪንግ ነው? ፕሮዳክሽን ነው? ሰርቪስ ሴክተር ነው የሚለው ማለት ነው። ማኑፋክቸሪንግ ወይም ፕሮዳክሽን ሴክተር ሲሆን የሆነ ነገር ማምረት ከሆነ ማለት ነው። ፕሮዳክሽን ሴክተር የምንለው ማለት ነው። እንትን ከሆነ ደግሞ ሰርቪስ ሴክተር ደግሞ ከሆነ ሰርቪስ መስጠት፣ አገልግሎት መስጠት ሊሆን ይችላል። የተለያዩ ነገሮችን እውቀታችንን ብቻ የምንሸጥበት ማለት ነው። እንደዛ ማለት ነው። ሎኬሽን ኦፍ ካምፓኒ አካባቢውን ልክ ለኢትዮጵያ በሚመች መልኩ ሰፈሩን ምናምን እናሳያለን። በጂፒኤስ ምናምን ቦታውን እንጠቁማለን የት አካባቢ እንደሆነ ቢዝነሱ። ምክንያቱም ባለሙያዎች መጥተው ማየት ስላለባቸው የት እንደሆነ ማወቅ ስላለባቸው ማለት ነው። እሱን እንሞላበት ፓርት አለ። ከዛ ደግሞ ካምፓኒው ኔም አለ። ኦልሬዲ ካምፓኒው ኔም ካለን ያው የተመዘገበ እንኳን ባይሆን ኦልሬዲ ያሰብነው ኔም ካለ እሱ ማስገባት እንችላለን። ዝቅ ስንል ደግሞ ምንድነው እቅዳችን የሚለውን እናስገባለን። ማሳደግ፣ ማስፋት ወይም ደግሞ አዲስ ነገር መጀመር ሊሆን ይችላል። ብቻ እቅዳችን ምን እንደሆነ የስራ ፈጣሪው እቅዱ ምን እንደሆነ እዚህ ጋር የሚያሰፍርበት ቦታ ነው ማለት ነው። እዚህ መጨረሻው ጥያቄ ደግሞ ያው የስራ ፈጣሪው ያለበት ቦታ የስራው ቦታ ምን አይነት ቦታ ላይ እንደሆነ፣ ምን ያህል ሰዎች የሚኖሩበት ሩራል ኤሪያ ነው ከተማ ነው ምንድነው የሚለውን ከግምት የከተተ ጥያቄ አለ። እሱን መመለስ ነው። በጣም ቀላል ጥያቄዎች ናቸው። እሱን በቀላሉ መመለስ ነው ማለት ነው። ይሄ ደግሞ ቢዝነስ ሜትሪክስ የሚል ደግሞ ጥያቄ አለው። እሱ ደግሞ ኦቨርቪው አለው። ስለ ቢዝነሱ ማውራት ያለብን የተወሰነ መጻፍ ያለብን ነገር አለ። ስለ ቢዝነሱ እስከ 200 የሚሆኑ ቃላቶችን ተጠቅመን እሱን ከሞላን በኋላ ስለ ቢዝነሱ የተወሰነ ማስረዳት ማለት ነው። ከዛ ዝቅ ስንል ደግሞ ኤምፕሎይ ተቀጣሪዎች አሉት የሉትም ወይ፣
አጋዥ ተቀጣሪ ተቀጥሮ የሚሰራ ሰው በስራችሁ በስሩ ያ ሰው የስራ ፈጣሪው ካለው ይጠየቃል፣ ካለው ይጽፋል፣ ከሌለው የለውም ነው። ተቀጣሪዎች ካሉት ከላይ ምን ያህል ተቀጣሪዎች እንዳሉ ከታች ይጽፋል። ተቀጣሪዎች ደግሞ ካሉት ምን ያህሉ ሴቶች ናቸው፣ ምን ያህል ሴቶችን ተጠቃሚ አድርጓል የሚለውን ሜጀር የሚያደርጉበት እንትን ስለሆነ እሱን ይጠይቃቸዋል። እሱን መምላት ነው። ከዛ ከቢዝነስ ሜትሪኩ ዝቅ ስንል ደግሞ ዩር ፕሮጀክት የሚል አለ። እዛ ውስጥ ስንገባ እንግዲህ አሁን ኦቨርቪው አለ፣ ፕሮጀክት ኔሞ አለ። ስለ ፕሮጀክቱ ስፔሲፊካሊ ኦቨርቪው የምንሰጥበት ማብራሪያ እንሰጣለን፣ እዛ ጋር ገለጻ ማለት ነው። ከዛ ስለ ፕሮጀክቱ ስም እንጽፋለን። ከዛ ፐርሚሽን ቱ ፐብሊሽ ዩር ፕሮጀክት ይላል። ለምሳሌ ስለ ፕሮጀክቱ ኢንተርኔት ላይ ጽሁፉን ለማውጣት ፍቃድ ይጠይቃል። ከፈለግን እንስማማለን፣ ካልፈለግን አይ ሪፊውዝ እንላለን ማለት ነው። ይሄ የግለሰቡ ዳታ ፕሮቴክሽን መብት ስለሆነ እሱን ግለሰቡ መወሰን ያለበት ነገር ነው፣ ግዴታ አይደለም። ከዛ ደግሞ ኢንቨስትመንት ፕላን አለ እዚህ ጋር። እሱን ገብተን ስናይ እንደዚሁ ከላይ ኦቨርቪው አለ ስለ ኢንቨስትመንት ፕላኑ። በደንብ የራሱን ኢንቨስትመንት ፕላን በደንብ ማብራርቶ መጻፍ ያስፈልጋል። ያው እንደ ቢዝነሱ አይነት ያው ሁሉም ሰው የራሱ የሆነ የቢዝነስ ፕላን አለው። ስለዚህ እሱን ማስረዳት ያስፈልጋል። ኦቨርቪው ነው፣ ዲቴይል የግድ አይሆንም፣ መሆን የለበትም። ለመግለጽ ያክል ለፕሮጀክቱ ኃላፊዎች ግን የቢዝነሱን አይዲያ ሁሉ ነገር ዘግዝቆ መጻፍ አያስፈልግም የግድ። ከዛ በኋላ ኦን ኢንቨስትመንት ይላል፣ ያ እሱን መምረጥ ያስፈልጋል። ሰው በአጠቃላይ ይህንን ይመስላል ማለት ነው። የኢንተርፕረነሩ ፎርም ይህንን ይመስላል። በዚህ ልክ ተሞልቶ ያበቃል ማለት ነው ወደሚቀጥለው ስቴፕ ለመሸጋገር። ይሄ በሙሉ ግሪን መሆን አለበት፣ ገና ተሞልቶ ስላላለቀ። አሁን ይሄ በሙሉ ወይን ጠጅ ነው፣ ይሄ ሙሉ በሙሉ ግሪን መሆን አለበት፣ ልክ እንደኔ ማለት ነው። ይሄ ግሪን ሆነ ማለት ወደሚቀጥለው ፕሮሰስ መሄድ ይቻላል ማለት ነው። ይሄኛው ይበራል ደግሞ የሚቀጥለው ፕሮሰስ ላይ ይሄም ግሪን ይሆናል፣ እሱ ጋም ግሪን ይሆናል። የሚጨርሻው የዚህኛው ፕሮሰስ ላይ ምንድነው ፕሮፋይል ሌን እዚህ ኦልሬዲ እዛ ያስገብቻለሁ፣ ግን ማንነቴን ማስረዳት አለብኝ። መኖሪያ ፈቃድ ይኖረኝ አይኖረኝ ማረጋገጥ አለባቸው። እሱን ያረጋግጣሉ ማንነቴን ማለት ነው። እኔም ኮምፕሌት አደርጋለሁ። እዚህ ጋር ሰነዶችን ተጨማሪ ሰነድ አስገባለሁ። እዚህ ጋር አይደንቲፊኬሽን ነው ማረጋገጥ አለበት ማንነቴ። ከዛ እዚህ ጋር ገንዘብ ስልክ እንደዚሁ ሰነድ ሳስገባ እዚህ ጋር እነዚህ አረንጓዴ ይበራሉ ማለት ነው። ይሄኛውም ኦልሬዲ ኮምፕሌት ሆኗል፣ ሀፍ ኮምፕሌት ነው። ስለዚህ ይሄ አረንጓዴ ይበራል አሁን ፕሮፋይሏ ኮምፕሌት ሲሆን ገንዘብ መቀበሏን እሷ ማስገባቷን ስታረጋግጥ ይሄም አረንጓዴ ይሆናል። ኢንቨስትመንት ፕላኗን አፕዴት አድርጋ ስትጨርስ ከላይ አረንጓዴ ይሆናል ማለት ነው። ከዛ ይሄ ሙሉ በሙሉ አረንጓዴ ይሆናል ማለት ነው። ከዛ ደግሞ እኔ ጨርሻለሁ እዚህ ጋር ማለት ነው። ይሄ ሶስተኛው ስቴፕ ላይ እኔ ጨርሳለሁኝ። እሷ እንግዲህ ገንዘቡ ኦልሬዲ ተላልፎላታል። እሷን ታሳያለች መተላለፉን። ኢንቨስትመንት ፕላኗን ሪፖርት ማድረግ አለባት። ገንዘቧን እንደዚሁ ግራንቱን ምን አይነት ውጤት እንዳመጣ ሪፖርት ማድረግ አለባት ማለት ነው። ገንዘቡ ከተላለፈላት በኋላ ይሄ ሪፖርት የምታደርግበት ነው፣ ስራውን ከጀመረችው በኋላ ማለት ነው። ኦልሬዲ ገንዘቡ ወደ ስራ ላይ መዋል ከጀመረ በኋላ ማለት ነው። ይሄ የመጨረሻ ፕሮሰስ ነው ማለት ነው ከፕሮጀክቱ ጋር የሚኖረው። ይሄንን ይመስላል እንግዲህ እንዳያችሁት ይሄንን ይመስል ነበረ። የማመልከቱ ሂደት ምንም ያክል ውስብስብ አይደለም፣ በጣም ቀላል ነው። ማንም መሰረታዊ የኮምፒውተር አጠቃቀም የሚያቅሰው በቀላሉ ገብቶ ማመልከት የሚችለው ቀላል ፕሮሰስ ነው፣ አካሄድ ነው። ያልገባችሁ ነገር ካለ አሁንም ከታች ጥያቄ ጻፉልኝ፣ ደግሜ ለማስረዳት ዝግጁ ነኝ። ሌሎችም ተያያዥ ጥያቄዎች ካሏችሁ እንደዚሁ ጻፉልኝ። ቴሌግራም ቻናሌ ላይ ታውቃላችሁ፣ ፌስቡክ አካውንቴ ላይ፣ ኢንስታግራም፣ ቲክቶክ ላይ እንዲሁም እዚህ ዩቲዩብ ላይ ብጽፉልኝ በየትኛውም መልኩ ጥያቄያችሁን ብታቀርቡልኝ ለመመለስ ዝግጁ ነኝ። ተስፋ አድርጋለሁ ተጠቃሚ እንደምትሆኑ በዚህ ፕሮጀክት። መልካም ጊዜ ይሁንላችሁ። ባይ ባይ።